የአርበኛ ሸዋረገድ ገድልን ጀግንነት፣ ቆራጥነት የታሪክ ጸሐፊው ተርላዛ ዮሐንስ እንዲህ ይመሰክሩላቸዋል። በውስጥ አርበኝነት ረገድ የአዲስ ዓለሟን ወይዘሮ ሸዋረገድ ገድልን መጥቀስ ይቻላል። እኚህ ሴት በአዲስ ዓለም አካባቢ ይንቀሳቀስ ስለነበረው አርበኛ ሚስጥር የማቀበል ሥራ አድርገው ያዙ። ተከሰው ከጦር ፍርድ ቤት በቀረቡ ጊዜ የኢትዮጵያ ሰንደቅ ዓላማ ወርዶ የኢጣሊያ ባንዲራ ሲሰቀል አልቅሰሻል ቢባሉ አሁን አልቅሻለሁ አሉ። በዚህም ብቻ አላበቁም። የእናንተ ሀገር ሴቶች በሰው ሀገር ቀንተው የጣታቸውን ቀለበት የአንገታቸውን ሐብል እያወለቁ ኢትዮጵያን ለመውረር ለመጡት ሽፍቶች ሲያበረክቱ እኔ ሀገሬ በባዕድ ሕዝብ ስትወረር መንግስት ጠፍቶ የሀገሩ ሰንደቅ ዓላማ ወርዶ ለሌላ ሲሰቀል ማልቀስ ይነስብኝ የሚል ጥያቄ ያቀረቡ ከተክሳስ ጋር አሰናበቷቸው። በሌላ ጊዜ ደግሞ ለአርበኞች ስንቅ ታቀበያለሽ፣ ቀይ መስቀልን ትረጃለሽ ተብለው ተከሰሱ። እሳቸውም ስለ ነጻነት ከሀገር አርበኞች ጎን ተሰልፌ ጠላቴን መውጋት ቀርቶ የረሃብና የጥም መድኃኒት እያዘጋጀው መላኩ ቁም ነገር ሆኖ ነው ተጠየቁት ብለው ጠየቁ። በዚህም አልበቃቸውም። ይህም ባላደርግ እንኳን እነሱ እናንተን ትታዘቡኛላችሁ አሏቸው። ጣሊያኑም እንግዲህ እኛን አትወጅንማ ቢሏቸው እሳቸውም ደግሞ አሁን አልወዳችሁ ማን ነው ጠላቱን የሚወድ ብለው አረጋግጡለት። ከትንሽ ቀን እስራት በስተቀር ምንም አላገኛቸውም። አርበኞች የአዲስ ዓለም ምሽግ ደጋግመው ለማጥቃትና